ነኝ። እንዴት ናችሁ? የሀበሻን ሴክስ ቤተሰቦች በሳምንት የሚመቻቸው ሹገር ማሚ ወጣቶች ድንግል የሆኑ ሴቶች ተዘጋጅተዋል። እቺ ቆንጆዬ ልጅ ደግሞ 24 ነው እድሜ እፈልጋለሁ ብላለች። ምን ትለናለች መሰላችሁ? ቱቱዬ የኔ ውድ የዛሬ ጥያቄ ያን ነገር የእውነት ትፈልጉታላችሁ ወይስ እንዳላችሁ ብቻ ሰዎች እንዲያጥሩ ትፈልጉት? ውለት አይደለም፣ እመኑኝ። አሁኑኑ ወጣትና ሹገር ዳዲ ወንዶች በውስጥ መስመር ያዋሩኝ። እሺ ኢትዮጵያ ውስጥ በሀፍረተ ስጋ ስለመነገድ ስናወራ ንግድ ፍቃድ ያላቸው የተደራጀ የወሲብ ደላሎች ስለመኖራቸው ምን ያህል እናውቃለን? ሰላም ጤና ይስጥልኝ ውድ የሚኮቲው ቤተሰቦች፣ ዛሬም እንግዲህ እንደተለመደው በመዝናኛው አምዴ በማህበራዊ ሂስ ወይንም በሶሻል ክሪቲክስ ሀይ ሊባል ስለሚገባውና ትውልድ ገዳይ ስለሆነው ርዕሰ ሀሳብ የሆነ ነገር ላችኋለሁ ብዬ ነው ብቅ ማለት። ጉዳዩ በጣም ነውረኛ ነው። ነውር አምባለጌ እንዳለው ማለት ነው። ተዚላችሁ እንደሆነ ሀገሪቱ ላይ ህግ የሌለ እስከሚመስል ድረስ ግድግዳ ላይ በሚለጠፉ ማስታወቂያዎች ሹገር ዳዲ ወይም ሹገር ማሚ እናገናኛለን በሚል በርካታ ድርጅቶች በማስታወቂያ ከተማችንን አጨናንቀዋታል። እነዚህ ሰዎች ስራቸው ሹገር ማገናኘት ከሆነ መንግስታዊ ከሆነ ተቋም በምን ዘርፍ ወይም ምን በሚል ዘርፍ ንግድ ፍቃድ አውጥተው ነው ቢሮ ከፍተው መሀል አዲስ አበባ ላይ በባህልም በስርዓትም በስነ ልቦናና በህግ የተከለከለ ተግባር ሲፈጽሙ መንግስት ባላየ እያለፋቸው ነው ወይንስ ምን አገባኝ በሚል ስሜት አልፏቸው ነው? በጣም የሚገርመው አሁንማ ጭራሽ በቴሌግራም አካውንት ከፍተው ፍጹም ህጋዊ በሚመስል መልኩ የእንስቶቻችንን ፎቶ በህገወጥ ወይም በህጋዊ መንገድም ቢሆን በፍቃዳቸው ገላቸውን ለመሸጥ የተዘጋጁ ሴት እህቶቻችንን ፎቶ በመጠቀም በቁጥር 100 የሚደርሱ ሴት የሚያቋምሩ ድርጅቶች ስለመኖራቸው ለሀፍረተ ስጋ ሩብ ጉዳይ የሆነ የእርቃን ፎቶግራፎቻቸውን በድህረ ገጾቻቸው ላይ የሚለጥፉ ብዙ የቴሌግራም ቻናሎች አሉ። እስኪ ከማስታወቂያዎቻቸው የተወሰነውን ከመመልከታችን በፊት ራሳቸውን ኤጀንቶች ነን ብለው የሚጠሩ የወሲብ ደላሎችን እንመልከት። የሀበሻ ቀበጦች፣ ኢትዮ ሴቶች ቅሌት፣ ሰክሬት ሀበሻ ዌብሳይት፣ ሀበሻ ወሲብ ቪዲዮ፣ ሹገር ማሚ ሀበሻ፣ ሆት ቻናል ኢትዮጵያ፣ ሚስጥራዊ የወሲብ አገናኝ፣ ኤልዋን የወሲብ ታሪኮችና ቪዲዮዎቻቸው፣ የወሲብ ታሪክ፣ ሀበሻ ወሲብ ቤት፣ ሹገር ማሚ እናገናኝ ኤጀንሲ፣ ሹገር ማሚና ወሲብ፣ ኢትዮ ሹገር ማሚ ኤንድ ዳዲ፣ ሊና ዌብሳይት አገናኝ፣ ሹገር ማሚ ኢትዮጵያ፣ ሀበሻ ኦንሊ፣ ሀበሻን ቪዲዮ ቻናል፣ ኤክስኤክስኤክስ ሆት፣ ኢትዮ ወሲብ፣ ኢትዮ የሀበሻ ሴክስ ፊልም፣ ሚኪ ትዳርና ወሲብ አገናኝ ኤጀንሲ፣ ሀበሻን ሹገር ማሚ፣ ኢትዮ ዌብሳይት ሌዝቦ፣ የወሲብ ኤጀንት፣ የሀበሻ ቤት ልቅ ወሲብ፣ ሙስሊም ፖርኖ፣ ኦንሊ ፋንስ፣ ኢትዮ ዌብ፣ ብስራት ኢትዮ ትዳር አገናኝ ኤጀንሲ፣ የወሲብ ታሪኮች፣ የፍቅር ቻናል፣ ኢትዮ ቆንጆቹ፣ ሹገር ሀበሻ ሹገር አለኝ፣ ወሲብ ፈላጊ ብቻ፣ የሀበሻ ወሲብ አገናኝ፣ ወሲብ ቪዲዮ ኤክስኤክስ፣ ኒው ዌብሳይት ኤክስኤክስ፣ ጣፋጭ ገጠመኞች በምህጻረ ቃል እንድለፈውና ገርል ኤጀንት፣ የሴቶች የወሲብ ጓዳ፣ ቪአይፒ ሀበሻ ሴቶች ብቻ፣ ቪቪአይፒ ሀበሻ ሴቶች ብቻ፣ ስፔሻል ቪአይፒ ሀበሻ ሴቶች ብቻ፣ ሀበሻ ሹገርና ወጣት አገናኝ፣ ሀበሻ ኤክስኤክስኤክስ ሌዝቦ፣ ኢትዮጵያ ኒው ቪአይፒ፣ ሆት ሀበሻን፣ ሀበሻ ኢትዮጵያ የወሲብ ቪዲዮዎችና ታሪክ እንዲህ እያለ ይቀጥላል። ብዙዎቹና አብዛኞቹ ያለ ማፈራቸው ያለ አንዳች እፍረት ኤጀንት ነን ይሉሃል። በምዕራቡ ዓለም ይሄ ነገር የተለመደ ሊሆን ይችላል ነው። ኢትዮጵያ ውስጥ ግን እኛ እንደዛ አልተቀረጽ። የራሳችን የሆነ ባህል፣ ስርዓት፣ ወግ፣ ሃይማኖት፣ ሪቹዋል ያለን
ጥንቅቅ ያልን ጨዋ ህዝቦች ነን። ማስታወቂያዎቹን ደግሞ በመጠኑ ምን ብለው እንደሚያስነግሩ ወይም ደግሞ ግድግዳ ላይ ይለጥፉት ከነበረው በተሻለ አሁን እየለጠፉ ቢገኙ መቼስ ኢትዮጵያዊ ይሄንን አይቶ አልፏቸው እንደማይሄድ ስለሚያውቁ በቴሌግራም ገጾቻቸው ላይ ግን እንዲህ ብለው ይለጥፋሉ። ቻት ሴክስ፣ ቪዲዮ ኮል፣ ፎን ሴክስ እንዲሁም ፉል ቪዲዮ ኦን ስፔሻል ቪአይፒ። ውድ ቤተሰቦቻችን በብዙ ሰው የተወደደውን የሀበሻ ቪዲዮዎች ብቻ የሚለቀቁባቸው ቻናላችንን ይቀላቀሉ ይሉታል። ሀበሻ ቪአይፒ፣ ሀበሻ ቪቪአይፒ፣ ሀበሻ ስፔሻል ቪአይፒ፣ ኪድስ የሚላለው ይሄ ኪድስ የሚለውን ያው እድሜያቸው 18 ዓመት ያልደረሰና ከዛ በታች የሆኑ የኢትዮጵያ የወንጀለኛ መቅጫ ህግ በዚህ ጉዳይ ላይ ምን እንደሚል ሁላችንም የምናውቀው ነው። ባናውቀውም እንኳን እንገምታለን። አብሮነታችን ይቀጥል ይሏቸዋል። በአካልም ሆነ በኦንላይን መደሰት የምትፈልጉ ቻናላችን ክፍት ነው። በአዲስ ዓመት ከአሪፍ ስራ ጋር ይጠብቁን ውድ ቤተሰቦቻችን። ከማስታወቂያዎቹ መካከል እንግዲህ እንዲህ የሚል አለ። ሰላም ውድ የቻናላችን ቤተሰቦች እንዲሁም ደንበኞቼ እንዴት ናችሁ? በጣም ብዙ አዳዲስ ሹገሮች ተመዝግበዋል። ወጣት ወንዶችን ይፈልጋሉ። ሚስጥር ጠባቂ የሆነ ወንድ በውስጥ መስመሬ ማውራት ይችላል። እንዲሁም ሹገር ማሚና ወጣት ሴት መመዝገብ ትችላላችሁ። ስም ህይወት፣ እድሜ 40፣ አድራሻ አዲስ አበባ፣ ክፍያ 9000 ብር። ስም ጡርዬ፣ እድሜ 43፣ አድራሻ አዲስ አበባ፣ ክፍያ 8000 ብር። ስም አያንቱ፣ እድሜ 42፣ አድራሻ አምቦ፣ ክፍያ 5000 ብር። ስም አበበች፣ እድሜ 48፣ አድራሻ ጎንደር፣ ክፍያ 9000 ብር። ስም ህይወት፣ እድሜ 41፣ አድራሻ አዲስ አበባ፣ ክፍያ 10000 ብር። ስም አዳነች፣ እድሜ 45፣ አድራሻ አዳማ፣ ክፍያ 5000 ብር። ስም በእምነት፣ እድሜ 39፣ አድራሻ አምቦ፣ ክፍያ 11000 ብር። ስም አለም ፀሐይ፣ እድሜ 40፣ አድራሻ ባህር ዳር፣ ክፍያ 6000 ብር እያለ ይቀጥላል። እነዚህ የወሲብ ንግድ ከሚሰራባቸው ሀገሮች መካከል አንዳንድ ክልሎችና ከተሞችም ተጠቅሰዋል። ከነዚህ ውስጥ አዲስ አበባ፣ ሆሳና፣ ሐዋሳ፣ ሐረር፣ ባህር ዳር፣ ደብረ ዘይት፣ ቤኒሻንጉል፣ ጋምቤላ፣ ጅማ፣ ሻሸመኔ፣ መቀሌ፣ ደብረ ማርቆስ፣ ደብረ ብርሃን፣ አዳማ፣ ነቀምት፣ ኮምቦልቻ፣ ደሴ፣ ድሬዳዋ፣ ወልቂጤ፣ ቡታጅራና ሌሎችም ሀገራችን ውስጥ ያሉ ክልሎች ከነከተሞቻቸው ይህ ስራ እንደሚካሄድባቸው ተገልጿል። እነዚህ ኤጀንት ነን ባዮች ደግሞ የሀገራችን የኢትዮጵያ ሕግ ከልቡ ካለቀሰ ወይም ከፈለጋቸው እንባ በታሪክ አይገደውም። ስማቸውም ስልካቸውም ከዚህ እንደሚከተለው ተቀምጧል። ለምሳሌ ሳምሪ፣ ሄለን፣ ኤፍራታ ይባላሉ። እነዚህ ግለሰቦች ስልካቸውም በአደባባይ አንድ ዲጂት ቀረሽ ተጠቅሶ ተቀምጧል። እነዚህንና እነዚህን የመሳሰሉ የወሲብ ማስታወቂያዎች የሰው ልጅ ልክ እንደ ዕቃ በካታሎግ ስሙ፣ እድሜውና መስፈርቱ ተገልጾ የሚሸቀልበት የሰው ሽያጭ አልበም ያለ ዓለም ሀይ ካልተባለ ወዴት እየሄድን እንደሆነ ሊያመላክተን እንደሚችል ለቀባሪው ማርዳት ይሆንብኛል። ብቻ እንደ ሰውና እንደ ሚዲያ ያየነው ነገር ላይ ይህን ያህል ካል በቀጣይ በሌላ ሀሳብና ቪዲዮ እስከምንገናኝ ውድ የቻናሌ ቤተሰቦች የዛሬውን በዚሁ አበቃው። በክፍል 2 ኤጀንት ነን ባዮቹ ጋር ደውዬ ልክ አገልግሎት ፈላጊ መስዬ ያደረኩትን ቃለ ምልልስ ጨምሬ ይዤላችሁ የምቀርብ ይሆናል። በጣም ገራሚውን የክፍል 2ን ቃለ ምልልስ በጉጉት እንድትጠብቁት ከወዲሁ እያሳሰብኩ የዛሬውን በዚሁ አበቃው።